አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአልፈለቅ ሚዲያ ተከታታዮች ውድ ጓደኞቼ ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ያው እንዳጋጣሚ ሆኖ ስራ አልገባውም ነበረ እና እንቁላል ነበር ቁርሳችንን የሰራሁት ማለት ነው። እኔ በብዙ እንደዚህ በጣም በትናንሹ አድርጎ መክተፍ ደስ አይለኝም እንቁላል ስሰራ እና እንደዚህ በቲማቲም ምናምን ነገር አድርጌ ነው የሰራሁት። በእርግጥ እንቁላል ተወዷል ማለት ነው። ቢወደድም ግን ያው መብላታችንን አላቆምንም አትሉ። ያው አላህ ሱብሓነሁ ወተዓላ ረድኤቱን አድርጎልን ነው እንጂ የኑሮው እና የግዥ እንኳን በጣም ውድ ነው ማለት ነው። ያው ቁርሳችንን በዚህ መልኩ ነበር ያዘጋጀሁት። ከዛ ደግሞ ቡና ለማፍላት ፈንድሻ እንትን ያልኩ ነበረ ያፈነዳው ነበራት። ከዛ እዚህ ጋር ደግሞ ያው ሲኒዎችን ምናምን ነገር አዘጋጅቼ ባሉካው ትንሽ ራሱን አሞት ነበር ዛሬ እና ያው ስራም አልገባም ነበረ። ብቻ ደስ የሚል ጊዜ ነው። ቪዲዮውና ጥራ አድርጌው ነው። ብዙ ጊዜ ባለቤቴ ቡና አይጠጣም፣ ግን ያው እያስገደድኩት ነው። አሁን በተለይ ከጋብቻ በኋላ ያለው የቡና ፍላጎት ያው ትንሽ አንዳንድ ጊዜ ያው ይጠጣል ማለት ነው። ግን ያንኑም በግድ ነው የሚጠጣው። ደስ የሚለው ነገር በግድ ተለምነው ምናምን ነገር ነው እንጂ እንደዚህ የቡና ሱስ የለበትም ማለት ነው። እኔ ነኝ የቡና ሱስ ያለብኝ። ያው እንግዲህ እኔም እየተውኩ ነው። ምክንያቱም ያው አብረን የምንኖረው ሰው ይወስናል ማለት ነው። እኔ እሱም ቡና እያስለመድኩ ነው፣ እሱ ደግሞ ቡና እያስትበኝ ነው። ያው እንግዲህ በማባበል ነው እንደነገርኳቸው እዚህ ጋር ቡናውን እየተቀበለኝ የነበረው ማለት ነው። እንደ ብቻ ልጠጣ ነው እንደ ምናምን ነገር እያልኩት ነበረ። ከዛም ያው እኔን ደስ እንድለኝ ነው እንጂ የሚጠጣው እሱ ያን ያክል የቡና ፍላጎት የለውም ማለት ነው። እውነት ለመናገር ጓደኞቼ ማለት በሀገራችን ላይ ምን ኑሮ ውድ ቢሆን ምን ብንቸገር የእውነት ነው የምላችሁ ነፃነቱ ያለው ነገር በቃ በቤታችን የሆነች ነገር በቃ ሰርሰን ራሱ ለመጠቀም ያለው ደስታ በጣም ለየት ያለ ነው ማለት ነው። እና እናንተንም አላህ ለሀገራችሁ ያብቃችሁ። ይህ የለበስኩት ፒጃማ የሚገርመው ነገር በጣም እንትኑ ሻርፑ ትልቅ ነው። ያው የጓደኛዬ ስጦታ ነው። ከዛ ስመጣ ጣቃ ነበር የሰጠችኝና እዚህ አሰፋሁት ማለት ነው። ግን ስለብሰው እንዴት ደስ እንዳለኝ አላህ በቃ በጣም ነው የሚያምረው። እና እንደውም ማታ ሁላ ላወልቀው እንትን እያልኩኝ ማለት ነው። ወይኔ ለብሼ ልደር እንደ እያልኩኝ ሁላ ነበርና በጣም ነው የሚያምረው። ስስ ቢሆንም ግን ያምራል። እንትኑ ምንድነው ከለሩም ያምራል፣ አሰፋፉም ያምራል ምናምን 6 ሜትር ስለነበረ ሙሉ ነው የሰፋው ማለት ነው እስከ ሸርፑ። ግን ያው ድሪያና ጎጎራ ከፈለግሽ ሌላ ጎጎራ አድርጌ እሰራልሻለሁኝ ብሎኛል። እና ያው የዛሬው ቀን በሚያምር ሁኔታ በዚህ መልኩ ነበር ከባሌ ጋር እያወራሁ። በቃ ደስ የሚል ድባብ ነበረው። እዚህ ጋር ደግሞ ጭልጥ አድርጎ ስለጠጣት ምናምን እያሳየዋችሁ ነው ማለት ነው። በነገራችን ላይ ብዙ ካሜራ አይወድም። ሆኖም ግን ያው በግርግር እየቀረጽኩ ነው አትሉ። እና እኔ ነኝ ቡና በጣም የምወደው ምናምን። ይህ ችግር የለብኝም። 2-3 ሲኒም ቢሆን እጠጣለሁ ማለት ነው። እንግዲህ እንዲቀበል እንዴት ነው ኢትዮጵያ ላይ ያስቸግራል ምናምን የምትሉ እህቶች አላችሁ፣ ግን አያስቸግርም። የእውነት እንደውም በጣም ነው ደስ የሚለው ወላሂ በጣም ማለት ነው። በቃ ሀገራችን ስንገባ ኒቃብ መልበሳችን እኮ ያስቸግረናል፣ ለስራ አይሆንም ምናምን የምትሉ ልጆች ማለት ነው የምር ልበሱት። ምንም የሚያስቸግር ነገር የለውም። ብዙ ነገሮችን መስራት እንችላለን። እኛ መስራት ከቻልን ኒቃቡ ምንም የሚያግደን ነገር ምንም የሚከለክለን ነገር አይኖርም ማለት ነው። እና ምንም ያኔ ምንም እንትን የሚለን ነገር የለም። ምንም የሚያስቸግረን ነገር የለም። እንደውም በጣም ከብዙ ነገር ነው የሚከላከልልን አትሉም? እና እንግዲህ ቢጃማዬ እንደምታዩት በጣም የምታምር ቢጃማ ነች። በጣም አጥፊ ምናምን ነገር እያለኝ መስለኝ እዚህ ጋር እና ያው እየተወዛገብኩኝ ነው።
ግን እህቶች እንደዚህ የሆነ በቤታችን ማለት ነው ፍረሽረሽ አድርገን ከቤተሰቦቻችን ጋር ወይም ደግሞ ከትዳር ጓደኛችን ጋር ቁጭ ስንል ያለው እንትን ያለው ደስታ ያለው ድባብ ምናምን የአላህ እንዴት ደስ እንደሚል እንትን እያልኩበት ነው ማለት እያራኩበት ማለት ነው። ፈንድሻውን ብቻ የሆነ ማለት ፈንድሻውን ስኳር ምናምን ስላደረኩበት ማለት ነው። በጣም ነው የሚጣፍጠው። አሁን አንዳንድ ሰው በጨው ይመቸዋል፣ እኔ ደግሞ በስኳር ነው የሚመቸኝና በስኳር ነበር የሰራሁት። ያው ስኳር እንዴት ነው አልተወደደም እንዳትሉ ተወዷል። ምንም ያልተወደደ ነገር የለም። ግን ደግሞ የአላህ ቤት ውስጥ ምናምን ያለው ረዳይት አትጠይቁኝ ማለት ነው። ያው አላህ ሱብሃነሁ ወተዓላ ለምስኪን ባሪያዎቹ ረዳይቱ ሰፊ ነውና ያው የኢትዮጵያ ሕዝብ የሚኖረው ስላለው ሳይሆን በአላህ ሱብሃነሁ ወተዓላ እዝነት ነው ወላሂ እንጂ እንደ ኑሮ ውድነት ምናምን በጣም ምንም ሰው አይገኝም ነበር እዚህ ሀገር ላይ። በእርግጥ በዓለም ነው በእኛ ብቻ አይደለም። ቢሆንም ግን ያው የኢትዮጵያ ሕዝብ ከድህነቱ አንጻር ትንሽ ያለበት ሁኔታ ያው የሚያሳዝን ነው። አላህ ይረዝቀን ኢንሻአላህ። እና የዛሬዋ ቀን በዚህ መልኩ በጣም የምታምር ነበረች። አንደኛ እኔም ስላልገባውም፣ ሁለተኛ እሱ ማሞት ስለነበረ ስላልገባም እና ደስ እያለን ምናምን ሁለታችንም በቃ ቁጭ ብለን የወደ ወዳችንን እያወራን ምናምን በተለይ ሲያመው ምናምን ነገር በጣም ነው እንትን የሚለው በጣም ያሳዝነው። እና እኔ ደግሞ በቃ እንዳይተኛ ምናምን ያለኝ ጥረት አጠይቁ። ምክንያቱም አሞን በተኛን ቁጥር በቃ እንትን ይላል ይብሳል እንጂ ምንም የሚቀንሰው ነገር የለምና እንግዲህ በቡናውም በፋፎ ምናምን ነገር እያልኩኝ ቁጭ ብለን ነበረ ማለት ነው። እኔ እኮ እየሳብኩ ነው እና ታይ የማለት አስመሰለብኝ አይደል? የእውነት እንደዚህ ማለት በቃ ማለት ላይፋችን እስከ ዛሬ የመጣንባቸው ነገሮች ምንም ሊሆኑ ይችላሉ። ነገር ግን በቃ ከትዳር በኋላ ያለን ነገር ወይም ደግሞ ከትዳር ጓደኛችን ጋር ያለን ግንኙነት ያማረ ሲሆን ደግሞ በጣም ደስ የሚል የህይወት ምዕራፍ ይኖረናል እና ጓደኞቼ አላህ እናንተንም የሚያስበውን የሚንከባከበውን በድኑ ጠንካራ የሆነውን መልካሙን ባል አላህ ይወፍቃችሁ። የእውነት ሴት ልጅ ትዳሯ ካማረለት በቃ ሁሉ ነገር ያም እንዳማረላት ነውና ስለሚያሞኘኝ እኮ ነው እጁን የሚይዘው ማለት ነው። እና አላህ ትዳራችሁን ያሳምርላችሁ፣ እኛንም ደግሞ አላህ መጨረሻችንን ያሳምርልን። የማሞኛው መስሎ እምቢ ያለኝ ምናምን ነገር መሰለኝ። ብቻ ደስ ይላሉ። ላሂ አላህ ይወፍቃችሁ፣ አላህ በሰላም ለሀገራችሁ ያውቃችሁ። ያው የሚያስፈራ ነገር የለም። በቃ መምጣት ካለባችሁ ስናድጋችሁ መምጣት ነው። በሀገራችን ደግሞ እንሰራለን እንኖራለን። ሰው ሀገር ላይ ከባድ ነው ወላሂ፣ በጣም ከባድ ነው ማለት ሀገራችን ላይ ምንም ብር ያን ያክል እንደዛ እዛ እንደምናገኘው ባይሆንም በቃ በመጠኑ ለመተዳደር የሚሆን ነገር አናጣም ከሰራን እና እንዳትፈሩ። የኑሮ ውድነቱ ምንም የሚያስፈራ አይደለም። ሁሉም አላህ ሱብሃነሁ ወተዓላ ያለለትን ህይወት ነው የሚኖረው እና አላህ ሱብሃነሁ ወተዓላ ደግሞ ላላገባችሁ ምርጥ ባልን ይወፍቃችሁ፣ ላገባችሁ ደግሞ ይብለጥ ሆኖ ይጠብቃችሁ ልላችሁ ወዳለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ